ለማጭበርበር የመጡ ድርጅቶች የመጀመሪያ ስራቸው ታዋቂ ሰዎችን የእርዳታ ድርጅቶችን ምናምን ነው እንደ ማስታወቂያ የሚጠቀሙት ህዝቡ ውስጥ ታማኝነታቸውን ለማግኘት ለማጭበርበር ሲሞክሩ ነው። እና ትላንትና እግረኛ ሚዲያው ላይ ተደጋጋሚ ጊዜ የሜቄዶኒያ ስም አብሮ ይነሳ ነበር። የወንድም ልጆች እናት ሴት ናት ወንድን የፈጠረችው። ወይም በቅርቡ የሚለቀቁ ስራዎች አሉኝና ለእነሱ ቀረጻ ሰውነትሽ መክሳት አለበት። በጣም ጨምር እናት ሂሳብ እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ከምንመለከታቸው ቪዲዮዎች መካከል አንደኛው ቬሮኒካ አዳነ በትላንትናው ዕለት ሶሻል ሚዲያ ላይ ያጋራችው አስደንጋጭ ቪዲዮ በብዙዎች ዘንድ መነጋገሪያ ሆኗል። ምንድነው የሚለው አብረን የምንመለከት ይሆናል። ከዛ በመቀጠል ደግሞ ሊያሾ ስለ ፌሚኒስቷ ያጋለጠችው መረጃ አለ። ምንድነው የሚለው እሱንም አብረን በቪዲዮአችን የምንመለከት ይሆናል። እንደውም ሌሎች አዝናኝና አስተማሪ ቪዲዮዎች እንደተከተሉ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ በመቆየት የቻናላችን ቤተሰብ መሆን ብቻ ነው። ሁላችሁም ይህንን ቪዲዮ እንደምትወዱት ጥርጥር ስለሌለኝ አንድ ጊዜ ላይክ በተኗል ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሄድ። ለማጭበርበር የመጡ ድርጅቶች የመጀመሪያ ስራቸው ታዋቂ ሰዎችን የእርዳታ ድርጅቶችን ምናምን ነው እንደ ማስታወቂያ የሚጠቀሙት ህዝቡ ውስጥ ታማኝነታቸውን ለማግኘት ለማጭበርበር ሲሞክሩ ነው። እና ትላንትና እግረኛ ሚዲያው ላይ ተደጋጋሚ ጊዜ የሜቄዶኒያ ስም አብሮ ይነሳ ነበር። ለምን እንደሚነሳ አውቃለሁ። ሜቄዶኒያ አንድ መኪና ወስዳል። በቢኒያም በኩል አንድ መኪና ሰጥተውታል እና ይገረም እዛ ሄዶ ማስታወቂያ ሰርተዋል። ህዝቡ እንዲያምናቸው ለቤተክርስቲያን ረጅ ይመስላሉ፣ ለመስጂድ ረጅ ይመስላሉ። እንዲህ ሲያደርግ ነበር ፌንቴክ ረጅም ጊዜ ሆነና እስቲ የቢኒያምን ቪዲዮ ላሰማችሁ። አመሰግናለሁ። እንግዲህ ፊንቴክ ለመቄዶኒያ የሰጠው መኪና ቀላል አዲስ መኪና ነው። የሚገርም ነው። ወጪ የሌለበት ለካም እንደዚህ ማርጓል የሚያስገባ ስለሆነ በእውነት ፊንቴክ ካምፓኒ በጣም እጅግ አድርጌ አመሰግናለሁ። የድርጅቱን ባለቤቶች ትልቅ ነገር ነው ያደረጋችሁልን። የበለጠ ግልጽ ለማድረግ አንድ መኪና የሚሸጠው 3 ሚሊዮን ብር ነው። ከስራው እኮ ነው ካምፓኒው እየከሰረ ነው የሚሸጠው ማለት ነው። ዋላ ሳይሆን እና ሜቄዶኒያ ይሄን መኪና አፍንጫቸው ላይ ብትወረውርላቸው እኔ ደስ ይለኛል። ቢኒያም አፍንጫቸው ላይ ያንተን ስም ደጋግሞ እያነሱ ነበር ትላንት እግረኛ ሚዲያ ላይ። እቺ መኪና ቢኒያም ጋር አለች ነው እኛም ቻርልም የሚወሰድ ነው ቢኒያምም ወስዷል ወይም ሜቄዶኒያም ወስዷል ነው። እና በእርዳታ የሚሆን በማንኛውም መልክ የሰጣችሁትን መኪና ካል ፊንቴክ የሰጠው መኪና ተሰብስቦ ለግለሰቦቹ ተሽጦ የተወሰኑ ሰዎች ብራቸው እንዲመለስ ነው የሚፈልገው። እኔ በዚያ በጓት ስራ ላይ እሰማራለሁ፣ እኔም አግዛለሁ። አርቲስቶችን በጠቅላላ መኪናችሁን ብትመልሱ እኮ ህዝቡ ሊያዝንላችሁ ይችላል። በቃ ለህብረተሰቡ የተጭበረበረ መኪና እኛ እንነዳም ብላችሁ እኮ ብትመልሱ ህዝቡ እኮ ያዝናል። የኛ ህዝብ እኮ አዛኝ ህዝብ ነው። ካሊድ ፋውንዴሽንን በፋውንዴሽን በኩል የወሰድከውን ብር መልስ ብትመልስና ለተጎጂዎች ቢመለስ እኮ የተጎጂውም እሺ በቃ የተሻላቸውን አድርገዋል ይላል። አይናችሁን አጥባችሁ መከራከራችሁ ግን ያሳፍራል። ሰሞኑን እግረኛው ሚዲያ ላይ በመቅረብ ያው ክስ ተመስርቶባቸው የነበሩ አርቲስቶች ማብራሪያ ሰጥተዋል። ግን ይህ ማብራሪያ ብዙዎችን ቅር ያሰኘ ሆኗል። በተለይ ደግሞ ተበዳዮችን በጣም ቅር ያሰኘ ሆኗል። ያው በድርጅቱ የተበደሉ ግለሰቦችን ማለት ነውና እውነት ነው ቅሬታ ማቅረብ አለባቸው ብዬ ነው ማስበው። ምክንያቱም እነሱ ሲናገሩ የነበረው ምንም ነገር እንዳላደረጉ በተለይ ደግሞ ትንሽ ካናደዱኝና በጣም ስሜታዊ ካደረጉኝ ንግግሮች መካከል አርቲስት ዳንኤል በተለይ ደግሞ ኢቢኤስ ላይ የሚሰራ የነበረው አርቲስት ዳንኤል የተናገረው ንግግር በጣም ነበር እኔ ገርሞኝ ሁላ እንዴት እንደዚህ በልበ ሙሉነት ምንም ጥፋት እንደሌለበት በኮንፊደንስ ያወራል ብዬ ነበር ያሰብኩት። ከንግግሩ መካከል ምንድነው ያለው? እነሱን ያጋለጧቸውን ሰዎች እነሱ ወንድ ናቸው እኛ ወንድ አይደለንም። ወንድነት ከዚህ ጋር ምንም የሚያገናኘው ነገር አለ ብዬ አላስብም። ወንድነት እዚህ ጋር ጥያቄ ውስጥ የሚከተው ነገር አለ ብዬ አላስብም። ምክንያቱም ምንድነው እነሱ እንደዚህ አይነት ነገር ውስጥ የገቡት ፌደራል ፖሊስ ወይ ደግሞ ፖሊስ የህግ አካል ጥፋተኛ ናችሁ ብለው ስላሰበ ነው። ህዝብ ስለተናገደ ስለተቃወመ ብቻ ሳይሆን ለዚህ ነገር ተጠያቂ ናችሁ በማለት ነው እንጂ ምንም ማስረጃ ሳይኖረው የዚህን ያክል ጊዜ እስር ቤት ውስጥ ወይ ደግሞ በምርመራ ይቆያሉ ብዬ አላስብምና ወጥተው ማብራራታቸው ራሱ በጣም የሚደብር ነገር ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የሰይፉ ፋንታው ላይ የቀረበችው ልጅና ባሏ ይቅርታ ከተባባሉ በኋላ በጣም ብዙ ሴቶች እየወጡ ሚዲያ ላይ አስተያየት እየሰጡ ነው። በነገራችን ላይ አደረገ ሴቶች የራሳችሁን ህይወት ይዩት፣ የራሳችሁን ነገር ተመልከቱ፣ የራሳችሁን ነገር ጠብቁ።
አሁን እቺ ልጅ ይቅርታ አድርጋሻለች፣ ይቅርታ አድርጋለች፣ ይቅርታ ተባብላችኋል ብላችሁ ትክክለኛ ፈራጁ ናችሁ ስትናገሩ ግን አይሸመቀቃችሁ? እንደው ይኸውላችሁ ጋይስ፣ አዎ ወንድ ልጅ የማትረሽለት ጊዜ አለ። አብረሹ እየኖርሽ በነገራችን ላይ ጋይስ ምን ታዘባችሁ? ከማውራቴ በፊት እስኪ ንገሩ፣ ምን ታዘባችሁ? አይዲያሹ ትክክል ናቸው ነው የምትሉት? ሊቾ አንድ ጥያቄ ልጠይቅሽ። እንዲህ እየተከባበራችሁ ግን ፍቅር አይቀሰቀስብሽም? በእናትሽ መልሽልኝ፣ ይጠቅመኛል። የኔ ባል አገባ ታዲያ ባገባ ነው ይቀሰቀስብኝ ነበር። ተመለሰልሽ? መድኃኒትዬ አብረሽ ተለጠፍ፣ አብረሽ ተለጠፍ። ማሪ አገባ ባያገባ ኑሮ ይቀሰቀስብኝ። ብዙ ሰዎች ያው ሰይፉ በኢቢኤስ ላይ ቀርባ የበፊት ህይወቷን ያጋራቸው ግለሰብ ያው ሶሻል ሚዲያ ላይ ተመልክታችኋል ብዬ አስባለሁ። ሰሞኑን በጣም መነጋገሪያ ነበረ። በተለይ ደግሞ እሁድ ዕለት ሁለቱንም የተጣሉትን ግለሰቦች አስታርቆ እንደውም ሰይፉ ፋንታውን በብዙ ዘንድ እየተመሰገነ ነበረ። እንዳንተ አይነት ሰው ነው የሚያስፈልጋት ኢትዮጵያ፣ ያው የተጣሉትን የሚያሸማግል እንጂ የተጣሉትን የበስ እንዲጣሉ የሚያደርግ ሰው አያስፈልግም እያሉ ብዙ ሰዎች እየተናገሩ ነበር እና ሴቷ ላይ በጣም ብዙ ሴቶች አንዳንድ ሀሳባቸውን እየሰጡ ነበረ ማለት ነው። ምንድነው እሱ እንዴት የሁላ ነገር አድርጎሽ እንዴት የሁላ ነገር ፈጽሞብሽ ለይቅርታ እጅሽን ትዘረጊያለሽ በማለት አንዳንድ ሴቶች ሀሳባቸውን ሰጥተው ነበር እና እኔ አግባብ ነው ብዬ አላስብም። በቃ እሷ ይሄን ነገር ያሳምነኛል፣ የልጅ አባት ነው፣ ለወደፊት ይሆነኛል ብላ ካሰበች ያው ያደረገውን ነገር ይቅርታ ማለቷን ያው ምንም የሚጠላ ነገር ነው ብዬ አላስብም። ምክንያቱም ምንድነው ለራሷ የሚበጃትን ራሷ ታውቃለች። ልጇን ያላባት ማሳደግ አትፈልግም። በቃ ማንኛውም ሴት ልጇን ያላባት ማሳደግ አትፈልግም፣ ጥያቄ የለውም እኮ። ያላባት ያደገ ልጅ እና የባባት ከቤተሰብ ጋር ያደገ ልጅ በጣም አስተዳደጉ ላይ በጣም ልዩነት ስለሚኖረው ማለት ነውና ሲቀጥል ደግሞ ለምን ይቅርታ አደረግሽ ተብሎ እንደዚህ ተቃውሞ መፍጠር እንደዚህ አምባጓሮ መፍጠር አስፈላጊ ነው ብዬ አላስብም። የራሷን ህይወት መኖር ትችላለች ልጅቷ። እኔ የሚሰማኝ እንደዛ ነው። እስኪ እናንተ የራሳችሁን ሐሳብ ስጡበት። የወንድም ልጆች እናት ሴት ናት ወንድን የፈጠረችው። ስለዚህ አሁንም እነግርሻለሁ፣ ከነገ ወዲያም እነግርሻለሁ፣ እንዳንቺ አይነቱ ባል ሳይሆን ያው ማንን እንደምትፈልግ ይታወቃል። የማን ወዳጅ እንደሆንሽ ይታወቃል። እና እንደዚህ ነው የምንለው ጋይስ፣ ማን የማን ወዳጅ እንደሆንሽ ይታወቃል፣ የማን አፍቃሪ እንደሆንሽ ይታወቃል። እንዳንቺ አይነቱ ሰው ግን ባል እንደዚህ ሸቀጥ ምንም ቀድሞንም አይመጡም። የመጡትም ብለው ይሏል። ቢያንስ እንኳን በ35 ዓመት የሴትነቱን ተበድለሽ ሄደሽ እንኳን ቢሆን እናት ያደረግሽ ነበር። ስላልሆነ ነው ስላልፈቀደ ነው እንገርሽ ብዬ ነው። እና ሴቶች የምነግራችሁ ምንድነው ታውቃላችሁ? በመጀመሪያ ደረጃ ሚስት ለመሆን ሴቱ ነው። ሲቀጥል ደግሞ ገንዘብን አታሳድጅ፣ ክብርሽን አስበልጭ፣ ተማሪ፣ ስራ ስል ገንዘብ ያዥ። ከዛም በኋላ የሚያከብርሽን ታገኛለሽ። ገንዘብ ሳይኖርሽ ሂማን ሄርና ሜካፕ አምሮሽ፣ የምትቀይሪው ልብስና የምትለብሺው ቦርሳ አምሮሽ፣ የምትዘንጭበት የምትታይበት ነገር አምሮሽ ወንድን ተከትለሽ ከሄድሽ ደም እያለቀሽ ትኖሪያለሽ። እሱን ማመን አለብሽ። በራስሽ የቆምሽ ሴት ነገ ምን ቢፈጠር ምን ቢሆን ማለፍ እችላለሁ፣ ሰርቼ መቀየር እችላለሁ፣ ገንዘብ ማግኘት እችላለሁ፣ በራሴ የቆምኩ ነኝ፣ በወንድ ልጅ እጅ የምተዳደር ሴት አይደለሁም ካልሽ ግን ወንድ ልጅ አክብሮሽ ይኖራል። አሁን ሰዓት ላይ እየተመለከትናቸው ያሉ ነገሮች በጣም እያስፈራ ነው። በተለይ ደግሞ ይህ ትውልድ አሁን ላይ በተለይ ከ17 እስከ 21 ያሉ ታዳጊዎች ነው የሚባለው አይደለ? ብቻ ወጣትም ሊሆን ይችላል። ከ18 ዓመት በላይ በእርግጥ ወጣት ነው የሚባለው፣ ግን በእኛ ሀገር ስታንዳርድ ከ18 ዓመት እስከ 21 እስከ 22 ዓመት ያሉት ያው እናታቸውን ቤት ስለሚኖሩ ቤተሰቦቻቸው ጋር ስለሚኖሩ ታዳጊ ብንላቸው ቢከፋ አይመስለኝም። እና በእነሱ አስተሳሰብ አሁን ላይ እየተፈጠረ ያለው ነገር በጣም ከባድ ነው፣ በጣም ማለት ነው። መንገድ ላይ ከምንሰማቸው ነገሮች ሊሆን ይችላል፣ ሶሻል ሚዲያ ላይ ከሚያራምዱት ሙድ ሊሆን ይችላል። ብቻ እስኪ ይህንን የሚገልጽ አንድ ቪዲዮ ላሳያችሁና እና ይህ ነገርና ሊያሾ እየተናገረች ያለችውና ፌሚኒስቷ ምን አይነት እቅድ ወደ ኢትዮጵያ ይዛ እየገባች እንደሆነ በአንድ ቪዲዮ እስኪ ላስረዳችሁ።
ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀንም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን ስለ አይደለም አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት በጣም ብዙ ሰው ነው የሚሆነ ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ላይክ ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስላይላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለግኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ቪዲዮ ላይ እንደተመለከታችሁት ልጅቷ እንግዲህ ሶሻል ሚዲያ ላይ ወይ ደግሞ ቴሌግራም ላይ ነው ፎቶዎቿን የምትለቀው። ምን አይነት ፎቶ ነው የምትለቀው? በፓንትና በጡት ማስያዣ ሆና ብቻ ነው የምትለቀውና ለሷ ይከፈላታል። የሚከፍላት ደግሞ ማን ነው? ቴሌግራም ላይ ፋኖች አሏት የብቻዋ ማለት ነውና ይከፍሏታል ማለት ነውና ከንግግሯ ደግሞ እንደተረዳችሁት ልጅ መውለድ አልፈልግም፣ ባል ማግባት አልፈልግም። የአንድ ሰው የስኬቱ ምንድነው? ምን ላይ ነው ጥቅሙ? አሁን እቺ ልጅ ብር አገኘው ትላለች አይደለ? ቤተሰብ ካላፈራችበት፣ ልጅ ካልወለደችበት ወይ ደግሞ ልጅ ወልዳ ሎግ ለማድረግ ብቻ ለልጆቿን ጥሩ ቦታ ላይ እንዲደርሱ ካላደረገችበት ምንድነው የሚያረካት? ዝም ብሎ እየሄዱ መሽከርከር፣ መዝናናት ምናምን በየክለቡ እየሄዱ ብር መበተን ነው የሚያዝናናት? በየሀገሩ እየሄዱ መዝናናት የዚህ ያክል ስሜት ይሰጣታል? እንደዛ ነው የሚታሰበው? እነሱ አሁን የሚያስቡት እንደዛ ነውና የልጅቷ አነጋገር በጣም ነው ይገርመኝ። መውለድ አልፈልግም፣ ማግባት አልፈልግም። በእንደዛ አይነት አስተሳሰብ ላይ ያሉ በጣም ብዙ ሴቶች አሉ። ግን ብዙዎቹ ቢያንስ ባል አልፈልግም ነው የሚሉት። አሁን ጆርዲ በዛብህ የተባለችው ፌሚኒስት ስለ ባል ያላት አመለካከት በጣም የወረደ ነው፣ ስለ ወንድ ልጅ ያላት ማለት ነውና ግን እሷ ከሌላ ወንዶች ጋር ትታይ ነበር አንዳንድ ሰሞን ላይ። ግን ወጣቱ አሁን ላይ ያሉ ታዳጊዎች ምናምን ስለ ወንድ ልጅ ያላቸውን አመለካከት እንዲጠሉ እያደረገች ነውና ይህ ነገር ደግሞ በጣም ሊታሰብበት የሚገባ ጉዳይ ነው ብዬ ነው የማስበው። እሷ ምናልባት ከጥቃት እየተከላከለችልን ነው ብላችሁ ልታስቡ ትችላላችሁ። አንዳንድ አድቫንቴጆች አሏት፣ አንዳንድ ጥሩ ጎኖች አሏት ልጅቷ። ግን በጣም የሚያመዝነው መጥፎ ጎኗ ነው። የልጅቷ በጣም ወደ ሌላ መንገድ ወጣቶችን ወይ ደግሞ ሴቶች ታዳጊዎችን እየመራች ነው ብዬ ነው የማስበው። ከዚህ ቪዲዮ ራሱ መነሳት እንችላለን ማለት ነው። እንግዲህ
ብዙ ሴቶች የሚሉት በተለይ ደግሞ አንዳንድ ሴቶች ላይ የሚስተዋለው ነገር በራሳቸው መቆም ሲችሉ ብር ምናምን በራሳቸው ሜክ ማድረግ ሲችሉ ብቻ በቃ ራሳቸውን አሪፍ ደረጃ ላይ ሲያደርጉ እኔ እንዳለ ሴቶች እያልኩ አይደለም በብዛት ሴቶች ሲንግል ማም መሆን ይወዳሉ በቃ ከባሎቻቸው ጋር በብዙ ነገሮች በብዙ ምክንያቶች ይለያያሉ ሲንግል ማም ይሆናሉ ከዛ ሲንግል ማም ከሆኑ በኋላ ብቻ ልጅ መውለድ ይፈልጋሉ ከሌላ ሰው ጋር ቢሆን ልጅ መውለድ ይፈልጋሉ ግን ባል የምትለዋን ቃል አብሮ መኖር ምናምን አይፈልጉም ይሄ ነገር እየተለመደ ነው ግን የዚህቺ ደግሞ ልጅ መውለድም አልፈልግም ባልም አያስፈልገኝም ማግባት አልፈልግም እያለች ትገኛለችና ይሄ ነገር በጣም ሊሰመርበት የሚገባ ጉዳይ ነው በጣም ወደ አላስፈላጊ መንገድ እየሄዱ ይመስለኛል በዚህ ዘመን ያሉ ትውልዶችም ሆነ ይህ ጄኔሬሽን በጣም ከባድ ነው እናችሁ እዚህ ጋር በጣም ተሽሎኝ ነው ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው በጣም ታምሜ ነበር ጨጓራ ማለት ነው የጨጓራ በሽተኛ ነበርኩ ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ ኢንዶስኮፒ ታዞልኝ እሱንም ታየው ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው እንደዚህ ጋርናል ብያለበረም ቪዲዮን የለቀልኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን የተቀየረ ዛሬ ያኛው አብጦብኝ መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ መልካም ቀን ይሁንላችሁ ይሄ እንዴት እንዳበጣዩት ይሄኛው ምንም አልሆነም ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር አሁን የነዳው እየወጣው ነው ካዲስኮች እግዚአብሔር ያክብርልኝ በእውነት እኔ በጣም ነው የምወዳችሁ ፊልምም እናንተ ጋር ነበር የሰራ ነው ጽዳቶቹ ዶክተሮቹ ምንም ቃል የለኝም እግዚአብሔር እኔ 1 ብር አልተከፈለኝም ማርያምን እመን በጣም ነው የምወዳችሁ ያው ያወጣን ነው ቬሮኒካ ዳን እንግዲህ በትላንትናው ዕለት በቲክቶክ ገጿ ላይ ያጋራችሁ ቪዲዮ ብዙዎችን አስደንግጦ ነበር ግን ቀለል ያለ ነገር ነው ጨጓራ ነው እያለች የምትገኘውና እንኳንም ጨጓራ ሆነ ቀላሉን ያርግልሽ እግዚአብሔር ይማርሽ እናንተም መልካም ምኞታችሁን ቶሎ ወደ ቤቷ እንድትመለስ ወይ ደግሞ ቶሎ ወድና በጥሩ ስራዎቿ እንድንመለከታት መልካም ምኞታችሁን ግለጹላት አቤት ቡርሴ ይላል እዚህ ቤት እርሶን አለ የሚኖሩት? አዎ እኔና ባለቤቴ ነው እዚህ የምኖረው። አዎ ይኸው ጋሼ እኔ ላጤ ነኝ ብቻዬን ነው የምኖረው ሚስት ያላገባው በቃ እንደታሰረ ውሻ ማለት ነው ማታ ማታ አበትኩኝ እኮ ስራት አይኖሮትም እንደ ለኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ ከእናንተ ቤት ጀርባ እኮ ነው የሚኖረው የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ እና እኔ ምን አደረኩኝ እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ ቤት ተሳስተ እንዳይሆን ኧረ እዚሁ የኛው ቤት ድምፅ ለምንድን ነው ከፍ ያድርገው የሚጮሁት ማታ ማታ ኢላቤ በቃ ያው ድምፃችሁ አልቻልኩም እኔ በተለይ የባለቤቶ ሰውዬው አይደለም ምንድን ነው እየቀንሱት እንጂ ወይኔ እንዴ ያለቅሱ እንዳይሆን አባቴ እኔ ማታ ዘመና ነው ይዘው ታላቅዱ ፊልድ ነው ወይኔ አስበላሃት አሁን በእናትህ ጉዷ ነው በቃ ከእንደዚህ አይነት አደጋ ፈጣሪ ይጠብቀን። በዛሬው ዕለት እጅግ ልብን የሚሰብር አሳዛኝ ዜና ተሰምቷል። በደረሰ የትራፊክ አደጋ 4 የቤተሰብ አባላት በአንድ ላይ ህይወታቸው አልፏል። አደጋው የደረሰው በኦሮሚያ ክልል አለልቱ አካባቢ ነው። ታዲያ በዚህ አካባቢ ጠጠር የጫነ ሲኖትራክ ከሚኒባስ ጋር በመጋጨቱ በሚኒባስ ውስጥ ያሉ 4 ሰዎች ህይወታቸው አልፏል። በአደጋው የሹፌሩ ባለቤት፣ እናቱ፣ አባቱና የቅርብ ዘመድ የሆነ አንድ ሰው ናቸው ህይወታቸው ያለፈው። በሹፌሩና በ2 ህፃናት ላይ ደግሞ ከባድና ቀላል አደጋ ደርሶ ሕክምና እየተደረገላቸው ይገኛል። ለወዳጅ ዘመድ መጽናናትን እመኛለሁ። እቺን 2 ቀን አሳዛኝ መኪና አደጋዎች እየሰማን እንገኛለን። ያው ቁልቢ ሄዶ ሲመለስ የነበረ መኪና በመሳት ተቃጥሎ ብዙ ሰዎች እንደተጎዱ ሰምተናል። ያው የቁልቢው እንኳን የዚህን ያክል ሰዎችም አልተጎዱበትም። ግን ይሄኛው በጣም አሳዛኝና 4 የአንድ ቤተሰብ አባል ነው ያረፈው በዚህ አደጋ ማለት ነውና ፈጣሪ ወጥቶ ከመቅረት ይሰውረን። ዶዶ የአዋቂዎች ግርዛት ክላስ ነው እንዴ ያለ
ናታ ምንድን ነው? ስማ ፈታኝ ብልት ይዛችሁ አትምጡ። ቀልድ አይደለም ያለው ስራ ነው። ካልቻላችሁ አንችልም አትሉም እንደሚያላችሁ። አዎ ከዚህ ላይ መቁረጥ አንችልም። አዘጋላችኋለሁ። እሺ ይኸውልህ ላሳያችኋለሁ። ከረፈ ናግባ አንተ። አልገባም። አዎ ለምን ይናባት ለምን አትገባም? ዶክተርዬ እውነት በጣም ፈራው። ምን ያው ነው ያበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም። እንካ አረ ዶክተር ያሳፍራል። ማን አልከኝ ስምህን? ናቲ ናቲ የአንድ ማለሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያው ነው በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25። በእውነት ነርሲ እስኪ ለቅድሙ ልጅ የጋለው እንትን ማን ነው የጋለውን ብረት ቀዝቅዝ ይሆናል። ድጋሚ አሙቂ ዋጋ የጋለውን ገጀራ እንዳትፈራ እሺ። በቃ በገጀራ ነው የሚገርም ጠብቀህ ነበር እና በምን ፕሮፌሽናል በዛ ላይ ማደንዘዣ የለም። የኔ አባት አረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨመራል እንዴ? አይጨመርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ከገጀራ አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፈራ በቃ እንዴ የምን ቁልጭ ነው በር ድረስ መጥተህ የምን ቁልጭ ይኸውልህ 25 ዓመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እቺ እንኳን አትከብድም። አይ ፍርቃት እኔ ከምንም በላይ የሚያስቀኝ ቁመቱ ነው። እኔ ከብዙ ሰዎች ጋር አወዳደርኩት፣ ግን እሱ አይደለም ሊበልጥ ባላንስ ራሱ ማድረግ አልቻለም ከነዛ ሰዎች ጋር ቁመት። ከ10 ስንት ሬት ታደርጋታለህ? ከ10 እሺ ከ10 ስንት ሬት ታደርጊዋለሽ? 7 ይህን ሰው ወይም እቺን ሰው ለኔ አትራክቲቭ ነች ወይም አትራክቲቭ ነው ወይኔ ሊቀል ነው መሰለኝ ነው ልትለው ነው። ኢንስታግራም ወይም ስልክ ቁጥር መቀየር ፈልጋለሁ። እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። አይዞ በቃ እሺ ሸጀሪ ብቻ የሾ ማለት ነው በጣም እየተግማማ መጥቷል። ለቃል አጠቃቀም ይቅርታ አድርጉልኝና በጣም እየተግማሙ ከመጡ ኢትዮጵያ ላይ ከሚደረጉ ሾዎች መካከል አንደኛው የሾ ነው። ምንድነው እሱ በጣም በቃኛ ሀገር ላይ ትሬንድ መሆን የሌለባቸው ነገሮችን ይዞ ስለመጣ ማለት ነው። እንደውም ይሄኛው ትንሽ ይሻላል። ከዚህ ቀደም የነበረው ሾው ምንድን ነበረ? እንደዚህ ጥያቄ ይጠየቃሉ። አንተ መኪና ቢኖርህና እናትና ልጅቷ ያው ወይም የቀረበችው ልጅ አብረው ቢሆኑና ጋቢና ለማን ነው የምትለቀው? ጋቢና እንድትሆን እሷ ጋቢና እንድትሆን ታደርጋለህ ብሎ ይጠይቀዋል ማለት ነውና አይ እናቴ ኳላ ትሆንና እሷ ጋቢና ትሆናለች አለ እና በጣም ነበር የገረመኝ። አንተ ከኔ በላይ ታውቃለህ። ይሄ ፕራንክ በጣም ልጆችን ያቃጠለ ፕራንክ። ይቅርታሽ ተመሳስሎብኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደለም እንዴ? ምን ትነገር? አይ አንተን ይመስላል ተነስ ነው አንተን ይመስል ያሳየን። እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። ይዘጋሉ በቃ ወይ በደንብ አትችሉም ነው አላውቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል። ድቅን ይባላል እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሂድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገርን ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣
አንጓጠውኛል ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አምጥተ ማሳቀቅ ምናምን አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው ይሄ? እኔ ፌደራል ወይ አጋዚ ሰብስቤ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገህ ነው የምትሉት ልጁን? ሀገራችን ላይ እንደዚህ አይነት ፕራንኮች በጣም እየተለመዱ መጥተዋል። ሰውም ዝም ስለሚል ያው በጣም እነሱም ልክ ነን ብለው እያሰቡ ስራቸውን ቀጥለዋል ማለት ነውና አሁን ደግሞ የተለመደው ምንድነው የፌደራል ልብስ ወይ ደግሞ የፖሊስ የህግ አባል ልብስ ለብሰው ነው የሚመጡትና ብቻ ከሳሽም የለም። ለዛ ይመስለኛል አሁን ይሄ ልጅ ማን ነው የሚያከብረው? ትክክል ነው። አሁን ኤላ የተናገረው ነገር ልጁ የተናገረው ነገር ልክ ነው። ምንድነው እንደዚህ ስትሆን ያየ ሰው ከዛ በኋላ ቢሆን አጋጣሚ ላይ የሆነ ነገር ቢፈጠር ሊያከብረው አይችልም ሰው ማለት ነው። ምክንያቱም ምንድነው በዚህ የተነሳ ክብሩ ወርዷል። የዚህ ልጅ ክብሩን የሚያወርድ ነገር ነው በፕራንክ መልክ የተደረገበት ማለት ነውና የልጅ እውነትን ፕራንክ እያደረገ ተመሳጥሮ ከነሱ ጋር ፕራንክ እያደረገ ካልሆነ እነሱ መክሰስ አለበት ብዬ ነው ማስበው። ምክንያቱም ክብሩን የሚያወርድ ነገር አድርጓል እነዚህ ግለሰቦችና እንደዚህ አይነት ሰዎች ሊታረሙ ይገባል። እንደዚህ አይነት ነገሮችን ሲሰሩ ልክ አይደላችሁም በማለት ወይ የህግ አካል ጋር በመሄድ ወይ ደግሞ በእንደዚህ አይነት መልኩ ካልተቃወምናቸው እነዚህ ሰዎች ስራችን ልክ ነው ብለው መቀጠላቸውን ስለማያቆሙ ማለት ነው። ለማንኛውም ውድ ቤተሰቦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።